والصلاة والسلام على رسول الله صلى الله عليه وسلم. በቅድሚያ እንኳን አላህ ለ2018 የኢድ አልፍጥር በዓል በሂጅራ አቆጣጠር ደግሞ 1447ኛው የኢድ አልፍጥር በዓል በሰላም አደረሰን በማለት ለሁላችንም እንዲሁም ደግሞ ለክልላችን ህዝብ ኢትዮጵያ ሙስሊሞችን ሆነ በመላው ዓለም ላሉት ሙስሊሞች እንኳን አደረሰን በማለት በኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ስም ያለንን ምኞት ለመግለጽ እንፈልጋለን። እንደምታወቀው ረመዳን የጾም ወር ነው፣ የኢባዳ ወር ነው። ረመዳን ከእስልምና ማዕዘናት አንዱ መሰረታዊ ማዕዘን ነው። ከአምስቱ መሰረታዊ ማዕዘናት አንዱ መሰረታዊው ጉዳይ ረመዳንን መጾም ነው። ስለዚህ ትልቅ ወር ነው። የጾም ብቻ ሳይሆን የኢባዳ ቀን የጾሙ ሌሊት ደግሞ የቆሙ በሰላት ኢባዳ ሲያደርጉ ኢባዳ በማድረግ የሚከናወን ነው። ስለዚህ አልহামዱሊላህ ይህንን በማድረግ መተን አሁን ረመዳን ጨርሰን ለኢድ ደርሰናል። ረመዳን ውስጥ ጾምና ጸሎት ብቻም አይደለም፣ መልካም ስራዎችን እስላም የሚያዛቸውን የግዴታ ስራዎችን በተቻለን መጠን እየሰራን የተከለከሉትን ደግሞ እየተከለከልን ወገኖቻችንን ሁሉ በማሰብ በአንድነት በአብሮነት ጾሙንም ኢፍጣሩንም ኢባዳውንም ስናከናውን ከርመናል። እንኳን አላህ በዚህ ስራ ገጠመን፣ እሱ ይቀበለን የሚል ዱዓ እናደርጋለን። እንግዲህ አሁን በዒድም ደግሞ የሚፈለግብን ነገር አለ። በረመዳን ውስጥ ስንጾም በጋራ በግልም ቢሆን ኢፍጣሩን በጋራ ነው፣ ሰላቱን በጋራ ነው፣ ኢባዳውን ብለናል። እንዲሁም ደግሞ ከወገኖቻችን ውስጥ ያለንን ለሌለው በማካፈል በማብላት በማልበስ በመርዳት መተን እዚህ ደርሰናል። አሁን በዒድም ደግሞ ስንደሰት ኢድ የደስታ ቀን ነው። ስንደሰት ሁሉም ወገኖች አቅመ ደካሞችም ምስኪኖችም የቲሞችም መታገዝ አለባቸው። ሁሉ ባለን አቅም ያለንን አካፍለን እንድናግዛቸው እንድናስደስት እኛ እንደምንደሰት ሁሉ እነሱም ተደስተው ይህን በዓል እንዲያሳልፉ ማድረግ አለብን የሚል መልእክት ነው ያለን። ኢንሻአላህ እንግዲህ በዚህ ሁኔታ ረመዳን ጨርሰን ኢዳችንም ደግሞ በዚህ እናከብራለን ማለት ነው። ከረመዳን ጋር አያይዘን ከሀገርም ጋር አያይዘን መናገር የምንፈልገው ምንድነው? ረመዳን እንዲሁ በአንድነት እንደጾም ሙስሊሞችም ሆኑ ከህዝቦቻችን ጋር በሰላም አብሮ በመኖር በአንድነታችንን ማጠንከር አለብን። አንድነት ሲኖር ብዙ በጎ ነገሮች አሉ። ሰላምን እስልምና በሰላም ነው የሚያዘው። የእስልምና የሚለው ቃል ራሱ ስሩ ሰላም ከሚለው 3 ፊደል የተገነባ ነው፣ የተፈጠረ ነው። ከዛ መጥቶ ሰው አንተ በአላህ አምነህ ለአላህ እጅህን ስትሰጥ ከአላህ ጋር ሰላም ትሆናለህ። አላህ ባለው ደግሞ ከፍጥረታቱ ጋር ህጉን ጠብቀህ ስትኖር ከፍጥረታቱ ጋር ሰላም ትሆናለህ። ከሰማይም ከምድርም ጋር ሰላም ትሆናለህ። ሰላም ትልቅ ቦታ አለው። እስልምና ራሱ ስሙ ኤሰንሱ ይዘቱ ራሱ ሰላም ከሚለው ነው እና ይሄ ትልቅ ጉዳይ ነው፣ የሰላም ጉዳይ። ይህንን አላህ ሰላም እንዲያሰፍንልን እኛም ደግሞ የሰላም መልእክተኞች አምባሳደሮች መሆን አለብን። አንድነታችንንም መጠበቅ አለብን። እንደዚሁም ደግሞ ሰላም ሲኖር ነው፣ አንድነት ሲኖር ነው ልማት የሚመጣው፣ እድገት የሚመጣው፣ መለወጥና መሻገር የሚመጣው።
ስለዚህ ይህን ሁሉ ታሳቢ ያደረገ ኢድ ነው አሁን ከፊታችን ያለው አሁን የደረስንበት ማለት ነው። ይህን ሁሉ ኢንሻአላህ ተግባራዊ ማድረግ እንዳለብን መልእክታችንን እናስተላልፋለን ማለት ነው። በዚህ ኢድ ያው ቅድም ከኔ በፊት የተናገሩትም እንደተናገሩት ይሄ ኢድ ዘንድሮ የሚከበረው በታሪካዊ ማግስት ነው። ምንድነው እሱ? በሀገራችን እስልምና እና ሙስሊሞች በአገር ደረጃ በህግ ታውቆ እውቅና አግኝቶ በአዋጅ ሙሉ ስብዕና አግኝቶ ተቋቁሞ ስራ ከጀመረ በኋላ አሁን በቅርቡ በዚህ ባገባደነው ዓመት ታሪካዊ የሆነ ምርጫ ነፃ ምርጫ አድርጎ ህዝቡ ተወካዮቹን መርጦ ወደ ስራ የገባበት ነው። ይሄ ትልቅ ሽግግር ነው። ኢንሻአላህ ሀገራችንም ህዝባችንም የሃይማኖት መብቱ ተከብሮ ወደ መሻገሩ ወደ እድገት ወደ ስራ ፊቱን አዙረዋል። ስለዚህ ይሄ ትልቅ ታሪክ ነው። በዚህ ዋዜማ መደረጉ ደግሞ በጣም ነው የሚያስደስተን። ለዚህም ለተገኘውም ድል እንኳን አላህ አደረሰን። ለሚመጣው ደግሞ እንዲሁ በአንድነት በሰላም በልማት እንዲያሸጋግረን መንግስት ባደረገው በዚህ ምርጫ ያደረገው ከፍተኛ ህግን የማክበር ያለምንም ጣልቃ ገብነት ህግን የማስከበር ድጋፍ አድርጓል። ለዛም ደግሞ ሰውን ማከብር መንግስትን ማከብር አላህን ማመሰግን አላህን አመሰግን የሚባል አለ። ስለዚህ ለዛ እንደ ኦሮሚያ ምክር ቤት እናመሰግናለን። የሀገር ደግሞ መጥቷል። የሀገር ደግሞ ምርጫ መጥቷል። ከፊታችን ነው ያለው። ተወካዮቻችንን የሚመሩንን የምንመርጥበት ኢንሻአላህ በዚህም ባለፈው ምርጫችን እንዳካሄድ ነው በርብርብ ይሄን በሰላማዊ መንገድ አላህ እንዲያሳካልን የሚፈለግብንን ጥረት ሁሉ እናደርጋለን። በድጋሚ እንኳን ለዚህ ዒድ አልፍጥር አላህ በሰላም አደረሰን። በመጨረሻም በዚህ በወገኖቻችን ላይ ጋሞ አካባቢ የተከሰተ የመሬት ናዳ ጉዳት ደርሷል። የኦሮሚያ እስልምና ጉዳዮች ይህንን አስመልክቶ ያስተላለፈው መልእክት አለ። በእርግጥ እዛም የተሰማውን ሐዘን ገልጿል፣ መልእክቱን አስተላልፏል። ዛሬም በድጋሚ በዚህ አጋጣሚ የተጎዱት አላህ እንዲያድንልን የሞቱትንም ወገኖቻችንም አላህ አፉ እንዲላቸው ወገኖቻችንንም ዘመዶቻቸውንም አላህ እንዲያጽናንልን ምኞታችንን እንገልጻለን ለማለት እንፈልጋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።